ለሌሎቻችሁ ሲታያል ይታያል። ሰማያዊ መጽሐፍ ይታያል። ሲሶማ ያውቀዋል። እኔ ጋር ጥቁር ነው። ኔትወርክ ነው የእሷ ኔትወርክ። ቢጠቁር ነው የሚሻለው አንቺ ጋር ጌታን ካሜራው ከኔ ኮን ጠረግ ላርግልሽ። እሺ አይ ኔትወርክ ቀይ ራሱ አብርቶባታል። ልደትሻ ልደት እኔ ቶሎ መልሹ። ጥያቄ ወደ እኔ ሊዞር ነው። ቶሎ መልሹ። ኔትወርኩ ምን አልሽኝ? ነታች ላንብብልሽ። እሺ በቃ ካላመንሽኝ፣ ሌሎቹ ይኸው ፕሮቴስታንት ወንድሞችሽ አይተውታል። አዎ ይታያል ብለዋል። ምሰሚ ከሆነ ላንብብልሽ። ሀና ካሜራው እየሰራልኝ አይደለም፣ አይታየኝም። እሺ በቃ አሁን ሌሎቹ አይተሻል እኮ አይደለም ሀና፣ ድምጻችን የሚሰማሽ ከሆነ ኔትወርክ ስለተቆራረጠ ነው ያላየሽው እንጂ አሁን ጌታን ይታየኛል። አሁን አየሽው አይደል? የእናንተ መጽሐፍ ነው። አሁን ይሄ የእናንተ መጽሐፍ ነው። መጽሐፍ ቅዱስ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር ይላል። የ66 የፕሮቴስታንት መጽሐፍ ነው። ይኸው 66ቱን ብቻ የያዘ መጽሐፍ ነው። እና እዚህ ላይ ያለውን የስላሴ አስተምሮ አነብልሽና እውነትም እስኪ ፕሮቴስታንት በስላሴ ያምናል አያምንም የሚለውን በዛው ታየዋለሽ። እየተማመንን እንሄዳለን ማለት ነው። ለምን ትናገሪያለሽ? ላሳይሽ፣ እኔ ላሳይሽ እንጂ ላሳይሽ። ይኸው አይ ሲሳይ ስለገባ አውርደኝ። እኔም በቃ ውረድ። አልገባም። ሲሳይ ስለገባ ማለት ብያለሁ እኮ መጀመሪያውን። እስከ ሲሳይ ጋር ምን አገናኘው? ምንድን ነው የምትወርጂው? አና እህታችን በመጀመሪያ ተረጋጊ ፕሊስ። መውጣት ከፈለግሽ ነግሪኝና እኔ አስወርድሻለሁ፣ ችግር የለውም። ግን ስለ እምነትሽ የምትመሰክሪው ሰዎችን ብለሽ ነው እንዴ? ያ እኮ ብቻ ንገሪኝ፣ ችግር የለውም። እሱ ቁጭ ብሎ እዚህ እኔ ማውራታችን፣ ስለዚህ ቦርድ ይሻለኛል። እሱ እንደለመደው ማይክ አይከፍትም። አና ተረጋጊ። ማይክ አይከፍትም፣ ምንም ነገር አይናገርም። አንቺ ስለ እምነትሽ ብቻ ነው የምትነግሪን። እሺ፣ እኛውም ትልቁ ቁም ነገራችን የአንቺና የሲሳይ ጉዳይ አይደለም። ትልቁ ቁም ነገራችን የመጽሐፍ ቅዱስ ትምህርት ነው። ስለዚህ ጉዳዩን ወደ አንቺ ወደ ሲሳይ አይታችሁ አሁን ይሰማል አይደለ? ሲሳይ ግን እንዳትስቅ በተቻለ አቅም ፕሊስ። ለመማማር ነው የመጣ ነው። ኦኬ፣ እንዳትስቅ። ይሰማል አይደል ሀና? አሁን ሀና አሁን ማነብልሽን ትምህርት እቀበላለሁ ወይስ አልቀበለው ማለት ትቻለሽ? እንደዚህ ይላል እንደዚህ ይላል። እሺ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 28 ላይ እንደዚህ የሚል ቃል አለ። ቃሉን አነብልሽና ከዛ ማብራሪያውን ነግርሻለሁ። እንደዚህ ይላል ከቁጥር 28 ላይ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። አብ ለወልድ ይገዛል ይላል እዚህ መጽሐፍ ላይ። አብ ለወልድ ይገዛል፣ ይቅርታ ወልድ ለአብ ይገዛል ይላል። ወልድ ለአብ ይገዛል ይላል አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 28 ላይ ወልድ ለአብ ይገዛል ይላል። ይህንን መጽሐፍ ተቀበያለሽ እንደዚህ የሚለው? ምክንያቱም ጳውሎስ ማለት ነው ሁሉን አስገዛለት፣ በሰማይም በምድር ሁሉን አስገዛለት ብሎ በትክክለኛው መጽሐፍ አንብቤዋለሁ። ስለዚህ ትክክል ይገዛል። አሁን ማብራሪያው ለአብ ይገዛል። በምንድን ነው የሚገዛው ወልድ ለአብ?
ሁሉን አስገዛለት፣ ሁሉን ላስገዛለት እሱ ደግሞ ይገዛል። ተጽፏል፣ እንደዚህ ተብሎ ተጽፏል። አንብቤዋለሁ። ምን አይነት መገዛት ነው የሚገዛው ወልድ ለአብ? ምክንያቱም ኢየሱስ ፍጹም ሰው ፍጹም አምላክ ነው። ስለዚህ ላንብብልሽ አሁን ስለዚህ እሱ በስጋው አምላክ አለው። ስለዚህ ይገዛልናል። አሁን ላንብብልሽ፣ አሁን ቀጣዩን ላንብብልሽ በምን እንደሚል የእናንተ መጽሐፍ በምን ይገዛል እንደሚል ላንብብልሽ። ሆን ብዬ ነው ያንቺን ማብራሪያ ለመስማት ብዬ ነው የጠየቁሽ። የራስሽ የፕሮቴስታንት አስተማሪዎች ምን አሉ መሰለሽ? ወልድ ራሱ ለእርሱ ይገዛል ይልና ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉ ነገር ካስገዛለት በኋላ እርሱ ደግሞ የአስተዳዳሪው ራስ ለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል ይልና በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ይላል። ወልድ ለአብ የሚገዛው በአስተዳደር ነው። እንደዛ ነው የምታምኙ? እንደዛ ይላል እዚህ መጽሐፍ ላይ። ግን ወልድ ለአብ እንደሚገዛ አውቃለሁ። ሁሉን ላስገዛለት እርሱ ደግሞ ይገዛል ይላል መጽሐፍ ቅዱስ። የፕሮቴስታንት መጽሐፍ ላይ ወልድ ለአብ የሚገዛው በአስተዳደር ነው፣ አብ በስላሴ አካላት ላይ የበላይ አስተዳዳሪ ነው ብሎ የፕሮቴስታንት መጽሐፍ ቅዱስ ማብራሪያው ላይ እንደዚህ ብሎ እምነታቸውን ገልጸዋል። ትቀበይዋለሽ? ይህን እንደዚህ ነው የስላሴ ትምህርት? አይ አልቀበልም፣ ግን በአስተዳደር ይገዛል የሚል ትርጓሜ እንደሌለው አውቃለሁ። ግን ሁሉን ላስገዛለት እርሱ ደግሞ ይገዛል ተብሎ ተጽፏል። አሁን ማን ነው ልክ? ሀና አሁን እዚህ ላይ መጽሐፍ ቅዱሱ ላይ ያለው ሀሳብ ነው ልክ ወይስ አንቺ ነሽ ልክ? አሁን እኔ ከራሴ አይደለም ያነበብኩልሽ፣ የተጻፈውን ያነበብኩልሽ። አሁን ትክክለኛ የስላሴ ትምህርት ያለው እዚህ መጽሐፍ ላይ ነው ወይንስ የአንቺ ጭንቅላት ውስጥ ነው? ማን ነው ልክ? ማን ነው ልክ መሆኑን የሚነግራል? እዚህ ጋር ማብራሪያ ነው ያነበብክልኝ። አሁን እምነታቸውን ያስቀመጡት እዚህ ጋር እያብራሩ ያስቀመጡት እምነታቸው ነው ለእናንተ ምናልባት ያስቀመጡላል። ሀናም ጥሩ መረዳቱ ሊኖራት ከመጽሐፍ ቅዱሱ በላይ የተጻፈው የመጽሐፍ ቅዱሱ ዋና ክፍል ሆኖ ከመስመሩ በታች ያለው ክፍል ደግሞ የፕሮቴስታንት ስኮላሮች ያስቀመጡት ሀሳብ ነው። ምን ማለት ነው? ሀና የፕሮቴስታንቶች ስኮላሮች ባስቀመጡት ልክ ነው እንጂ አንቺ የቤተ ክርስቲያኖች ትምህርት አንቺ ልክ በቤትሽ አይ ነው እኔ የሚመስለኝ እንዲህ ነው ባልሹ አይደለም ማለት ነው። ሰው ትምህርታችሁ ይሄ ሆኖ ተቀምጧል። ምኑ ላይ? መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ እንዲህ ተብሎ ተጽፏል። አይ ዊ ነው ልደት አንብቦልሻል። የእሱ ጥያቄ የፕሮቴስታንት ስኮላሮች ያብራሩትን ሀሳብ ትክክል ነው ወይስ አይደለም? በዛ መንፈስ ተረጂው ለተሻቀጥ ይቅርታ። ስለዚህ ዋናው ጥያቄ በፕሮቴስታንቱ የስላሴ አስተምሮ ውስጥ ወልድ ለአብ የሚገዛው በአስተዳደር ረገድ ነው ብሎ የስላሴን ትምህርት አፋልሷል። ይሄ እንግዲህ የሁላችሁንም ፕሮቴስታንቶች የሚወክል የእምነት መግለጫ የሆነ መጽሐፍ ነው። ማብራሪያውን እዚህ ላይ ያስቀምጣችኋል። ስለዚህ ሁላችሁም ተስማምታችሁ ባሳተማችሁት ባስቀመጣችሁት መጽሐፍ ላይ ወልድን ለአብ ይገዛል ብላችሁ አስቀምጣችኋል። ስለዚህ የስላሴ ትምህርታችሁ የተምታታ ነው የምንለው ከዚህ የተነሳ ይህንን አንቺውን አልቀበለውም አልሽ አይደለ? አንቺ ማትቀበዩ ከሆነ ትክክለኛው ትምህርት እዚህ መጽሐፍ ላይ የተጻፈው ነው ወይስ አንቺ ልብ ውስጥ ያለው ነው? አዲሱ መደበኛ ብለክ ያመጣከውን ሲጀመር መጽሐፍ ቅዱስ አላነበብኩም። ሲቀጥል ዋናውን አንብቤዋለሁ፣ እንደሚገዛ አውቃለሁ። ሁሉን ላስገዛ የሚል መጽሐፍ ቅዱስ ይህንን አምናለሁ። ማብራሪያ ግን ይህን ትቀበያለሽ? ይህንን ትቀበያለሽ? ይኸው አዲሱ መደበኛ ትርጉም ትቀበያለሽ? ይህንን መጽሐፍ ትቀበያለሽ? ከቨሩን ክፈት ውስጥ ከቨሩን ክፍት አድርገው ውስጥ ከቨሩን ፈተው ክፍት እያንዱን በምን አውቃለሁ? በቀዩም እኮ አለ እኮ እኛ ቤት አሁን በቀዩም ያለው እግዚአብሔርን ልደት እየቀለድኩ አይደለም። ሲሳይ ከይቅርታ ጋር ከአንተ ጋር ማውራት አልችልም፣ ጥራት አልችልም። እግዚአብሔር ምስክሬ ነው። በቪዲዮ ላሳይሽ እኮ እኔ ልትረዳኝ አትችልም። ምንም ባላቅ ባይግ ልታግዝ አትችልም። ስለዚህ መስራት አትችልም። ከአንተ ይልቅ ፈለገ አትናቴዎስ ይረዳኛል። ስለዚህ አንተ ዝም በል፣ አንተ ዝም በል። አረ ስሜ እንዲሁ ተበላሽቷል። እናተይ ስሜን አታጥፊ እንዴ! እሺ ላንብብላት ከዚሁ ላይ የእናንተ መሆኑን እንድታውቅ። ይኸው ይታይሻል አይደል? ይኸው ትነግረኝን አላምንም። ፈለገ አትናቴዎስ ቢነግረኝ አምነዋለሁ። አንተ ብትነግረኝን አላምንም። ስለዚህ ጸጥ በል። አይ በቀዩ እንዳለ ነው እኮ ሊያሳይሽ ነው እንጂ ሊያሳይሽ እንትን ሊል አይደለም። ሲስ አንድ አይነት መሆኑን ነው ሁለቱ መሰለኝ። አልፈልግም።
በቃ ልደትሽ ቀጥል። እሱ ከሚያስረዳኝ አንተ አስረዳት በቃ ትላለህ ፈለገ። ይኸው በቃ መጽሐፉ የእናንተ መጽሐፍ ነው የታተመው ባይብሊካ በሚባለው እንትን ነው። ሙሉ ህትመቱን እንግዲህ መጽሐፉን ገዝተሽ እንግዲህ ይሄ ሁሉ ነገር ልናነብ ነው እንዳለ ማስረጃዎቹ እዚህ ጋር ተቀምጠውልሻል። የእኛ አይደለም የምትይ ከሆነ እንዳለ በየፕሮቴስታንት አዳራሽ የሚገኘው መጽሐፍ ይሄ ነው። በዚህ ሰዓት ላይ ሁሉም በአማርኛም በእንግሊዝኛም በኦሮምኛም ያለው ወንድሞቼ ይጠይቃል አድርግ። ወንድሞቼ አንድ የመጨረሻ ጥያቄ ላስከብልህ። አንድ የመጨረሻ ጥያቄ ጠይቅሽ። አብ ለወልድ ምንድን ነው? ምኑ ነው? አብ ለወልድ ምኑ ነው? አባቱ ነው። አብ ለወልድ አባት ነው። ወልድ ለአብስ ምንድን ነው? እሺ መንፈስ ቅዱስስ ለአብ ምንድን ነው? ልጅ ነው አልኩ። ልደት አይ መንፈስ ቅዱስስ ለአብ ቅድም እኮ መለስኩልህ። ልደት ሰራጺ ነው። ሰራጺ ነው እኮ እኔ መንፈስ ቅዱስ ለአብ ምንድን ነው ነው ያልኩት። በደንብ ተረጋግተሽ አዳምጪው። መንፈስ ቅዱስ ለአብ ምንድን ነው ነው ያልኩት። እየሰማሽኝ ነው ሀና? አብ አባት ነው አልሽኝ ለወልድ። ልክ አሁን ለምሳሌ አብ ለወልድ አባት ነው አልሽኝ አይደለ? አብ ለወልድ አባት ነው አልሽኝ። አብ ለመንፈስ ቅዱስስ ምንድን ነው ጥያቄ? አብ ለመንፈስ ቅዱስ ምንድን ነው? አብ ለመንፈስ ቅዱስ እስትንፋስ ነው አልኩኝ። ልደት አብ ለመንፈስ ቅዱስ ነው አልኩኝ። አብ ለመንፈስ ሰራጺ ነው። የመጽሐፍ ቅዱስ ማስረጃ ስጪ። እግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ ልደት ማለት የማልችለው ነገር ከሆነ ከእናንተ መማር የለብኝም። ለምን ትስቃለህ? አይ ከእኛ አይደለም የምትማሪው እናንተ ቸርች የሚያስተምሯችሁ ጋር ሄደች ነው። ምክንያቱም የደህንነት ትምህርት ስትማሩ የስላሴ የሌለበት ደህንነት ትምህርት ደህንነት ሳይሆን ድህነት የሆነ ትምህርት ነው። ስለዚህ የስላሴ ትምህርትን ያላዘ የደህንነት ትምህርት ማንም አያውቅም። የድህነት ትምህርት ነው። ለዛ ቁጭ ብላችሁ ወደኋላ ተመልሳችሁ የስላሴን ትምህርት አስተምሩን እያላችሁ ልትጠይቁ ይገባል። ኦኬ። ለዛ ነው ፕሮቴስታንት በስላሴ ዙሪያ ላይ ያላችሁ እምነትና ትምህርት የተምታታ ነው የምንለው ከዚህ የተነሳ ነው።